ይናፍቀሃል። ተሳዳቢው ዮኒ ማኛ፣ የሚያጥረገርገው ዮኒ ማኛ፣ ጓሚለው ዮኒ ማኛ፣ ትቢተኛው ዮኒ ማኛ ሄዷል። ላይመለስ ሄዷል። በጌታ ፍቅር ነው ሄደው፣ በጉልበት አይደለም። በጉልበት ማንም አሸንፎኝ አይደለም። ሶሻል ሚዲያ ላይ በጉልበት ተሸንፌ አይደለም። በጉልበት ያሸነፈኝ ሶሻል ሚዲያ ላይ 15 ዓመት አልተፈጠረም። በክርስቶስ ፍቅር ነው ሄደው። በክርስቶስ ፍቅር ብቻ የድሮ ዮኒ ማኛ አዲስ ዮኒ ማኛ መጥቷል። አከተመ እና ክርስቶስ ገብቶኛል። ብዙ ጊዜ ይታገል ነበር። በእውነት ለመናገር አቡነ ገብርኤል ባይመጡ ኖሮ አላውቅም። የመዳን ጥሪ የመጣው ከአቡነ ገብርኤል ነው፣ ከኔ አይደለም። አቡነ ገብርኤል የመዳንን ጥሪ አድርገዋል። የመዳን ጥሪ የመጣው ከአቡነ ገብርኤል ነው። የዓለም ቤዛን የመሰከሩልኝ እሳቸው ናቸው። ስለዚህ የመዳን ጥሪን ተቀብያለሁ። ነብይ ነኝ መልእክተኛ ነኝ ብሎ ተናግሯል። እሺ ምን እንበለው? ነብይ ነኝ ተልክ ያለሁ እያለ ኖ አንተ ልከሃል እንጂ አልተላክም እንበለው? የቱጋ ካሉን ዮሐንስ ወንጌል 17:3 ላይ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ምን ይላል? የዘላለም ሕይወትም ብቻህን እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው ይላል። عربيኛው መጽሐፍ ቅዱስ ምን ይላል? إن الحياة العبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته ይላል። أن يعرفوك أنت الإله الحقيقي وحدك ብቻህን እውነተኛ አምላክ የሆንከው አንተ ነህ። ويسوع المسيح ኢየሱስ ክርስቶስ ደግሞ الذي أرسلته ያ የላከው መሆኑን ማወቅ ነው። لا إله إلا الله عيسى رسول الله ማለት ነው። ታዲያ ይሄ የማ ምስክርነት ነው? የኛ አይደለም እንዴ? አንልም? قولوا معي لا إله إلا الله عيسى رسول الله اللهم اكتب لنا የዘላለም ሕይወት ነው ከተባለ ይሄው መስክረናል። ብቻህን እውነተኛ አምላክ የሆንከው አንተን ብቻ ካለ የላከውን ኢየሱስ ክርስቶስን ማወቅ ነው ከተባለ እውነተኛ አምላክ ብቻ የሆነውን ይሄው አምነናል። የተላከውን ኢየሱስ ክርስቶስም ተቀበለናል። እኛ አንክድም። እነሱ በነብያችን ሰለላሁ ዐለይሂ ወሰለም ነብዩ መሐመድን ስላላመኑ እኛ በኢሳ የምንክድበት ምንም ምክንያት አይኖርንም። ነብዩ ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ የሰራሁት መልካም ነገር እንኳን የለኝም፣ ግን እርሶን ወዶታለሁ፣ አላህን ወዳለሁ፣ እርሶን ወዶታለሁና ያ ብቻ ናት መልካም ነገር። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ መዐ መን አሐበ አሉ። ማንም ሰው ቂያም ዕለት ሲቀሰቀስ ከሚወደው ሰው ጋር ነው የሚቀሰቀሰው። እናንተም ዛሬ ፎሎ የምታደርጓቸው ሴት ሆነው በወንድ የሚመስሉ፣ ወንድ ሆነው በሴት የሚመስሉ ቂያም ዕለት ከነሱ ጋር እንደምትቀሰቀሱ አትጠራጠሩ። ይሄንን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። እንተል አምር ሴት ሆኖ ወንድ የሚመስል፣ ወንድ ሆና ሴት የምትመስል፣ እንዲሁም ደግሞ ማህበረሰቡ ዚና እንዲስፋፋ በደንብ እየተጉ ያሉ ወንድሞች አሉ። ዚናን ለማስፋፋት በደንብ እየጣሩ ያሉ፣ ከሴት ጋር መተው እየተቃቀፉ ቪዲዮ የሚሰሩልን፣ ከሴት ጋር ወጥተው ፎቶ ፖስት የሚያደርጉልን፣ ሚስቶቻቸው ያልሆኑትን ሐታ ከሚስቶቻቸው ጋር እንኳን ፎቶ መልቀቅ ማን ይፈቀድላቸው ሲጀመር? እነኚህን ሰዎች ስትከተሉ ቂያም ዕለትም ስትቀሰቀሱ ከነሱ ጋር እንደምትቀሰቀሱ ፎሎ ያደረጋችሁትና ያን ነገር የምታገኙበትን በአጠቃላይ ሰዎች በእናንተ ምክንያት የሚያገኙትን፣ በእናንተ ኮሜንት ምክንያት ፎሎ የሚደረጉትን፣ በእናንተ ላይክ ምክንያት ፎሎ የሚደረጉትን ነገርም አላህ ፊት እንደምትጠየቁበት እርግጠኛ ሆናችሁ ተንቀሳቀሱ። ልናገር የገባሁት ይሄንን ነው። خلاص ይሄን ነግራችሁ ነው የመጣሁት። ዛሬ ፎሎ ያደረጋችሁትን የእናንተን ፎሎ ግቡና ተመልከቱ። ማንን ነው ፎሎ ያደረኩት? ፎሎ ያደረጋችሁት ሰው ያስቀኛል ብላችሁ የምትከተሉት ሰው እሷ እኮ ደስ የሚል የደስ እኮ አላት፣ እሱ እኮ የሀገሬ ልጅ ነው፣ እሱ እኮ የሰፈር የመንደሬ ልጅ ነው። የመንደርህ ልጅ አላህ ፊት እንደሚያወጣ እናያለን። የሰፈርህ ልጅ አላህ ፊት እንደሚጠቅምህ እናያለን። እስቲ ቁጭ ብለን አብረን እንመለከታለን። የዚያኔ አላህ ይጠብቀን ሁላችንን። እዚህ ወንድሞችና እህቶች ክርስቶስ አምላክ ከሆነ እሱ ሲሞት ዓለምን ማን ነበር የሚጠብቃት? እኛ ክርስቲያኖች ኦርቶዶክሳውያን ለስላሴ እናምናለን። ስላሴ ማለት ደግሞ አንድም ሶስትም ማለት ነው። መልካም አንድም ሶስትም ማለት ነው አይደለ?
ሶስት ስንል ምን እያልን ነው? በምንድን ነው ሶስት? በግብር እሺ፣ በግብር ሶስት ነው። በመለኮት አንድ ነው። በመለኮት አንድ ነው። መልካም። በአካልስ? በአካል ሶስት። መልካም። በአካል ሶስት። እሺ፣ ስለዚህ በአካል ሶስት ስንል እስቲ በስምስ? በስም አንድ። በስም ማ ስሉስ ማለት ሶስት። በስምም ሶስት። ማማ ስላሴ ማማ ስላሴ ማማ አብ ወልድ መንፈስ ቅዱስ። ጎበዝ። አብ ወልድ መንፈስ ቅዱስ። ስለዚህ ኢየሱስ ሲሞት ዓለምን ማን ይጠብቃል ያልከኝ? ኢየሱስ ከዚህ ከሶስቱ አካላት ስም ውስጥ ማን ነው? ኢየሱስ ወልድ። ወልድ በስጋ የተገለጠው እሱ ነው። ማን ይቀራሉ? አሁን ማን ይቀራሉ? ወልድ በስጋ ሲገለጥ በስጋ ያልተገለጡ ማን አሉ? አብና መንፈስ ቅዱስ። ክርስቶስ ሲሞት መንፈስ ቅዱስና አብ ሞልተዋል። ስለዚህ እነሱ ይጠብቃሉ ማለት ነው። አረ ምንድን ነው? አይጠብቁም? አንዴ እሺ ይጠብቃሉ። ግን እኔና አብ አንድ ነን ብሏል እኮ ኢየሱስ ክርስቶስ። እንደዛ ከሆነ አብም መንፈስ ቅዱስም ሞተዋል ከኢየሱስ ክርስቶስ ጋር ሊሆን ነው። አሃ ማን አለ? በተለየ አካሉ ወልድ ነው የመጣው በስጋ የተገለጠው ለኛል። ሰው በስጋ የተገለጠው ያናስ እቺ እህታችን ምን ብላ እንደምትጀምር ልንገራችሁ። እስላሞች ዩኬን እየተቆጣጠሯት ነው እንዴ ብላ ጥያቄዋን ትጀምራለች። ከዛ ትቀጥልና ታውቃላችሁ ግን ዩኬ ውስጥ 3000 መስጊድ እንዳለ ብላ ትጀምራለች። ሌላ ደግሞ አብዛኛው የኢንግላንድ የዩኬ ትምህርት ቤቶች ሌጋሊ በስትክክል ግልጽ አድርገው እስልምናን እያስተማሩ ነው ትለናለች። ከትምህርት ቤት ባሻገር ደግሞ ኢቭን ካቶሊክ ትምህርት ቤቶች ራሱ እስልምናን እያስተማሩ ነው ትለናለች። ይቀጥል ደግሞ the number one common name ዩኬ ውስጥ ደግሞ ሙሐመድ ሆኗል። በየቦታው ሙሐመድ ሁሉ ሙሐመድ ብቻ ሙሐመድ ብያለ ትልጥቀጥ። ሌላ ደግሞ ወደ እስልምና እየገቡ ያሉት ሰዎች ከጊዜ ወደ ጊዜ በጣም እየጨመሩ ነው ትላለች። ሲቀጥል ደግሞ የክርስቲያን ሃይማኖት በጣም ከቀን ወደ ቀን ወደ ታች ዝቅ እያለ ነው ትለናለች። the main of london ዋና ከተማ ለንደን ዋና ከተማው ራሱ እስልምና በጣም እየተስፋፋ ይገኛል ትለናል። the main ኦክስፎርድ ራሱ ኦክስፎርድ ከተማ ላይ በጣም እየተስፋፋ ነው ትለናል። ከዛ ሉተን እዛም በጣም እየተስፋፋ ሌላ ደግሞ ሮክዳል ከተሞች ናቸው። ኦልደን ሌላ ደግሞ ብራይተን እነዚህ እንዳሉ እስልምና ከቀን ወደ ቀን በሚያስፈራ ደረጃ እየተስፋፋ ይገኛል ትለናል። ኢቭን ትለናለች the security of just ምን ጊዜ በዚህ ምድር ላይ ቀና ብሎ መሄድ ያለባቸው እነዚህ ሰዎች ናቸው። አንቺ በጥረትሽ የምትኖሪ በተቃራኒ ባልሽ በወር ደሞዝ እየተሯሯጠ የኮሚሽን ስራ እየሰራ ትንሽ ሱቅ እየከፈተ የቤት ኪራይ ለመክፈት እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ ይሄንማ በቤት ሲገባ እግሩን ጠቢው። አንቺ ነሽ ትልቅ ባል ያለሽ። ነብያችንን መንካት አትችሉ። ምክንያቱም ቄሶች የ7 ዓመት ህፃን ልጅ እያገቡ ነው። የሙሐመድ ሱና በማለት ህፃናቶች ከትምህርት ገበታቸው ተፈናቀሉ። ስንትስ ህፃናቶች አለድሜ ጋብቻ ስቃያቸውንና መከራቸውን የሚያዩ ህፃናቶች አሉ። መናገር አልፈለኩም ነበር፣ ግን እምነት ስነካ ዝም ማለት አልችልም። እንግዲህ ረሱልን ከነካ የእናንተን ጉድ መናገር ግድ ይለኛል ማለት ነው። አንድ ሴት ትምህርቷን ከጨረሰች የቄስ ሚስት መሆን አትችልም። ይሄን ቪዲዮ ሼር ሪፖስት እያደረጋችሁ አድርሱለት። ይሄን አካውንት ለእንደዚህ አይነት ቅጥፈት መልስ ስለሚሆንልን ፎሎ እያደረጋችሁ ይሄን ቪዲዮ አዳምጡ። ምክንያቱም ተመሮ የጨረሰ ሰው ገደቡ ለቄስ አይሆንም። 11 ዓመት ተኩል ልጅ ነበር ከሰዓት ያገባችሁ በ11 ዓመቷ ነው። እቺኛዋ በ8 ዓመቷ ይደበደኛ እንጂ ማለት ነው። ግብረ እንደሱ ጋር ግንኙነት ሲባል አላውቅም። እኔ ዛን እንዴት እንደሆነ አላውቅም። 7 ዓመት ሰው 16 ዓመት ነው እንደሆነ። እቺ ደግሞ በግዳጅ በ7 ዓመቷ። የሰው ልጅ ስለራሱ ተረድቶ ነው ስለሰው የሚናገረው። ይሄ ቪዲዮ ረጅም ስለሆነ ሙሉውን ዩቲዩብ ላይ ለቅቅ ያለው ገብታችሁ ይዩ። እናንተ ስለራሳችሁ ሳታውቁ ነብዩን ማሳደብ አይሆንም። ምስጥርን አወጣለሁ እንጂ ኒቱባና ዋረቢን ቦረራኑ ጋፋቶ ሰልፊኔ ከናቺ ማልቱ ጅራ ዱበቱ በሃባተኒ ቦሎን ሀመ ከነን ኡልፋቱ
ዓለም ላይ የመጀመሪያውን ዩኒቨርሲቲ ከፈተችው ሂጃብ ለባሽ ሴት ነች። ፋጢመት ፈኽራ የምትባል ሞሮኮዊት ሴት ነች። ሞሮኮ ውስጥ ነው የመጀመሪያው ዓለም ላይ ዩኒቨርሲቲ የተከፈተው በሴት ነው። ሂጃብ በምትለብስ ሴት ነው ዩኒቨርሲቲ የተከፈተው። ባይ ዘ ዌይ ዩኒቨርሲቲ ውስጥ ሂጃብ ሳትለብስ ልትማር ትችላለህ። ስትመረቅ ሂጃብ ትለብሳለህ። ጋውኑ ከሂጃብ የወጣ ነው፣ ከሙስሊሞች የተወሰደ። እዚህ ጋር የምታደርገው ከሙስሊሞች የተወሰደ ነው። እዚህ ጋር ሂጃቡ ነው ከስር ያለው። ከላይ ያለው አራት ማዕዘኑ የቁርአን ቅርጽ ነው። እዚህ ጋር መነሳነሷ የቁርአን የውስጧ ማካፈያ ነች። ምክንያቱም ሙስሊሞች ስለነበሩ ዩኒቨርሲቲ ለመጀመሪያ ጊዜ የጀመሩት ቁርአን መነሳነሱን አውጥተው ቁርአን አናታቸው ላይ ቁርአን ከኛ በላይ ነው ለማለት ያደርጉ ስለነበረ ያ ምሳሌ ተወስዶ ነው ዛሬ በዓለም ላይ አሜሪካ ውስጥም አውሮፓ ውስጥም ፈረንሳይም ጀርመንም ሳይቀር ያ መነሳነስ የሚያደርገው ቁርአን እና መነሳነሱን ከማድረግ የተወሰደ ነው። ቁርአን ከኛ በላይ ነው የሚለውን ሲምቦል ነው ወስደው ያንን የሚያደርጉት እና ዓለም ላይ የመጀመሪያ ዩኒቨርሲቲ ካስፈለገ አሁን ዘመኑ ያመጣው ቻትጂፒቲ እና ዲፕሲክ አለ። እዛ ላይ ገቡና the first university in the world በሉት ፋጢመት ፈኽራ ተባለች። ሞሮኮዊት ነች። መነሳነሱም የተወሰደው ከሙስሊሞች ነው። ሲመረቁ ሁሉም ዩኒቨርሲቲ ውስጥ ሂጃብ ለብሰው ነው እና የሙስሊሞችን ቁርአን ራሳቸው ላይ አድርገው ነው ቁርአን ከኛ በላይ ነው ብሎ ነው የሚለው አድርገው እዛ ዩኒቨርሲቲ ሴት በጀመረችው ባለ ሂጃብ በጀመረችው ዩኒቨርሲቲ ውስጥ ሂጃብን ለመከልከል መሞከር ይሄ ልናርመው የሚገባ በተለይ ኢትዮጵያውያን ደግሞ አንድነታችንን መጠበቅ እናውቅበታለን። አንድነታችንን መጠበቅ እናውቅበታለን። ኢትዮጵያውያን ምክር እንሰማለን። ኢትዮጵያውያን አሁን በእርግጠኝነት